እግዚአብሔርን መፈለግ የሆነ አይነት ጭከና የሚጠይቅ ይመስለኛል። እግዚአብሔርን በመፈለግ ታሪካቸው የተቀየረላቸው መጽሐፍ ቅዱስ ውስጥ የምናያቸው ሰዎች ሁኔታቸውን ጥለው ህይወታቸውን ጥለው የሚያስቸግራቸውን የሚፋለማቸውን ልዩ ልዩ አይነት ተግዳሮቶች ሁሉ ጥለው እግዚአብሔርን መፈለግ ብቸኛ አማራጫቸው አድርገው ያየናቸው እግዚአብሔር ሰዎች በጣም ብዙ ናቸው። ያዕቆብን እንደ ምሳሌ መውሰድ እንችላለን። እግዚአብሔርን በመፈለግ ታሪኩ የተቀየረ ሰው እንደሆነ እናየዋለን። ምንም እንኳን ለዓመታት የፈለገውን ልዩ ልዩ አይነት በረከቶች አግኝቶ ሲያበቃ፣ ሚስቶችንም ከብቶችንም አግኝቶ ሲያበቃ፣ ባሪያዎችንም አግኝቶ ሲያበቃ ከወንዝ ማዶ አሻግሯቸው ከእግዚአብሔር ጋር ለመቆየት እግዚአብሔርን እያወራ እንደው መጽሐፍ ቅዱሳችን በሚጠቀመው ቃል የታገለ ያደረበትን ሌሊት እናስታውሳለን። ለምንድነው ሰዎች እግዚአብሔርን በመፈለግ የሚቀጥሉት? እግዚአብሔርን በመፈለግ የሚበረቱት? እግዚአብሔርን በመፈለግ ሁኔታቸውን አልፈው ሁኔታቸውን ጥሰው ሄደው እግዚአብሔርን በህይወታቸው ውስጥ እየፈለጉ የሚቀጥሉት ለምንድነው ብንል ልባቸው ውስጥ አንድ ነገር የተጸነሰ ይመስለኛል። ወይም ደግሞ በልባቸው አንድ መረዳት የገባ ይመስለኛል። እግዚአብሔርን መፈለግ የሰውን የህይወት ታሪክ ይቀይራል። እግዚአብሔርን መፈለግ የሆነ አይነት ጭከና የሚጠይቅ ይመስለኛል። እግዚአብሔርን ሰው ለመፈለግ ያለውን ነገር ትቶ የሰዎችን ወሬ ትቶ የሚታየውን ነገር ትቶ እግዚአብሔርን የሙጥኝ ማለት ወደሚችልበት በቃኝ ወደሚልበት የሆነ አይነት ምዕራፍ ውስጥ መግባት ያለበት ይመስለኛል። እግዚአብሔርን መፈለግ ቅንጦት እንደሆነ እያሰብን በትክክል የምንፈልገው አይመስለኝም። እግዚአብሔርን መፈለግ ከብዙ አማራጮች መካከል አንዱ እንደሆነ እያሰብን እግዚአብሔርን የምንፈልግበት መንገድ ትክክል አይመስለኝም። ግን የሰው ልጆች ስንባል በህይወታችን ላይ የሆኑ ምዕራፎች ይመጣሉ። እግዚአብሔርን ፈልገን ልንቀየርባቸው የምንችላቸው የምናገኛቸው የምናጣቸውም ነገሮች ቢሆኑ የልባችንን ስሜት አላረካ ሲሉልን የሆነ ቦታ ላይ ቆም እንልና አይ ካሁን በኋላ ከዚህ ነገር ጋር አልቀጥልም፣ ካሁን በኋላ የሆነ የእግዚአብሔርን መገለጥ እፈልጋለሁ፣ ካሁን በኋላ የሆነ የእግዚአብሔርን መልስ እፈልጋለሁ፣ አሁን እግዚአብሔርን መገናኘት እፈልጋለሁ የምንልበት የሆነ ምዕራፍ ያለ ይመስለኛል። አንዳንድ ሰው ህይወት ውስጥ በቃ ሲባል በቃ ነው የሚል ዲሲዥን ሜክ የሚደረግበት የሆነ ምዕራፍ አለ። እዛሽ ቦታ ጋር እስክንደርስ ግን ምናልባትም እግዚአብሔርን መፈለግ ከአማራጮቹ መካከል አንዱ አድርገን ቆጥረነው ሊሆን ይችላል። እግዚአብሔርን መፈለግ ያን ያህል አሳሳቢ አድርገን ላናየው የምንችል ጉዳይ ሊሆን ይችላል። ብቻ ግን አለ የሆነ ወቅት አለ እግዚአብሔርና እኛ ለብቻችን መገናኘት የሚኖርብን አንዳንድ ነገሮች ህይወታችን ላይ ላይቀጥሉ ተሸክመናቸው የመጣናቸው ይዘናቸው የመጣናቸው አብረውን እየተጓዙ የመጡ አብረውን እየቀጠሉ የመጡ ነገሮች ብቻ የሆነ ወሳኝ ሞመንት ላይ ሲደረስ አይ ከዚህ በኋላ እንኳን እኔና እግዚአብሔር ብቻ ነን አብረን መቀጠል ያለብን፣ እስኪ እግዚአብሔር ማግኘት አለብኝ የምንልበት የሆነች ጊዜ ትመጣለች። ወዳጆቼ በጣም ብዙ የእግዚአብሔር ሰዎች እዚህ ምዕራፍ ላይ ደርሰው እግዚአብሔርን የግድ ብለው እግዚአብሔርን ማግኘት አለብኝ በሚል ቁርጠኝነት ውስጥ የምር እግዚአብሔርን ፈልገውት ተቀይረው ያውቃሉ። ስማቸው፣ መታሰቢያቸው፣ መታወቂያቸው ተቀይሮ ያውቃል። እውነት ለመናገር እግዚአብሔርን መፈለግ በሰው ህይወት ውስጥ ትርጉም የሚኖረው እግዚአብሔርን መፈለግ ብቸኛ አማራጭ ሲሆን አንዱ ከሆነብን እውነት ለመናገር እግዚአብሔር ያቺ ታይም እስክታልፍ ድረስ ይጠብቃል። ስለዚህም ነፍሳችን እግዚአብሔርን ካላገኘች በስተቀር ማረፍ የማትችልበት የሆነ ሞመንት ላይ ሲመጣ እግዚአብሔር በትክክል ለኛ ይገለጣል። እነ ዳንኤል ህይወት ውስጥ እሱን አይተናል። ዮሴፍ ህይወት ውስጥ እሱን አይተናል። አብርሃም ህይወት ውስጥ እሱን አይተናል። ብቻ እግዚአብሔር ሲመጣ ብቻ የሚበቃቸው፣ እግዚአብሔር ሲገለጥ ብቻ የሚበቃቸው፣ እግዚአብሔር ሲገለጥ ብቻ አሁን አገኘሁት፣ አሁን አረፍኩኝ፣ አሁን ዳንኩኝ የሚሉበት ምዕራፍ ውስጥ የሚመጣበት ሰዓት አለ። ለኛስ የእግዚአብሔርን ቃል በርብረ ነው አይተ ነው በጣም ፈትሸ ነው ስናበቃ እግዚአብሔርን በመፈለግ ጉዳይ ላይ ምን አይነት አቋም አለን? እውነት ለመናገር ይህንን መልእክት እየሰማችሁ ያላችሁ ባለትዳር ብትሆኑ፣ ተማሪዎች ብትሆኑ፣ ባለስልጣኖች ብትሆኑ፣ የተለያየ ነገር ላይ የምትሰማሩ ሰዎች ብትሆኑ እግዚአብሔርን መፈለግ የግድም የሆነበት የሆነ ጊዜ ይመጣል።
እግዚአብሔርን መፈለግ ነፍሳችን የግድ የምትልበት። እርግጥ ነው እግዚአብሔርን መፈለግ የሁል ጊዜ ነው፣ የሁል ጊዜ ነው። በመርህ ደረጃ የሁል ጊዜ ነው። ይሄም እውነት ለሁል ጊዜ የሚሰራ ነገር ነው። ግን እግዚአብሔርን ጨክነን ከፈለግ ነው ጨክነን አሁን እግዚአብሔር መገለጥ አለብህ ከዚህ ነገር ጋር መሻገር አልፈልግም የምንልበት የሆነ ጊዜ ጋር ሲመጣ ያችን ጊዜ አድምጠናት አውቀናት እግዚአብሔርን ለመፈለግ ከጨክነን በትክክል ህይወታችን ይቀየራል። በትክክል እግዚአብሔርን እናገኘዋለን። በትክክል የእግዚአብሔርን ክብር ኖረን ገልጠንም ማለፍ እንችላለን። ወዳጆቼ እቺ ዓለም ባላት ነገር ነፍሳችንን ልታረካ አትችልም። በቃ እግዚአብሔርን ማግኘት አለብን። እግዚአብሔርን ማወቅ አለብን። ከእግዚአብሔር ጋር መነካካት አለብን። ከእግዚአብሔር ጋር መገናኘት መቻል አለብን። ይሄ መልእክት ለሆነ ሰው እንደሚጠቅም አምናለሁ። እግዚአብሔርን በመፈለግ ጉልበታችሁ የዛለ ወዳጆቼ ካላችሁ ዛሬ እርስ በርስ እንበረታታ። እግዚአብሔርን መፈለግ መልሶ ያነሳል። እግዚአብሔርን መፈለግ ህይወትን ይቀይራል። እግዚአብሔርን መፈለግ የእንደገና እድል ይሰጣል። እግዚአብሔርን መፈለግ እንደገና ማቆም ይችላል። እግዚአብሔርን መፈለግ የእግዚአብሔርን ጣልቃ ገብነት በህይወታችን ላይ ማድረግ ይችላል። አምናለሁ ይሄ መልእክት የሰዎችን ህይወት መቀየር ይችላል። ሼር እያደረጋችሁት ለብዙዎች እያጋራችሁት ይህንንም አገልግሎት እየደገፋችሁ ይህንን መልእክት ለብዙዎች እናጋራ። ተወዳጆች ናችሁ። ሰላማችሁ ይብዛ።